አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ በተለያዩ ቪዲዮዎች ነው የመጣሁት ማለት ነው። እንግዲህ ዛሬ የመጣሁት በተለያዩ ቪዲዮዎች ነው ስላችሁ በምክንያት ነው። አዲስ ነገር ነው ማለት ነው ይዤላችሁ የመጣሁት። እንግዲህ ባለፈው እንደሚታወቀው ፈኪያ ኢሳምን አፈቅረዋለሁኝ እና መልእክት አድርሱልኝ አደራ ብላ ነበር። እንግዲህ መልእክቱን በአደራው ምክንያት ተደርሷል ማለት ነው። ደርሷቸዋል ለኢክራምም ሆነ ለኢሳም ማለት ነው። እንግዲህ ሁላቸውም መልስ ሰጥተዋል በየራሳቸው ማለት ነው። ኢሳም እንግዲህ በዩቲዩብ ቻናላቸው በኢሳምና ኢክራም በሚለው ቻናላቸው ፎቶ ፖስቷል ማለት ነው። አይታችሁታል ብዬ ገምታለሁኝ። እንግዲህ መልስ ነው ማለት ይቻላል። እንግዲህ ዝም ነው መልሴ እያለ ይመስላል እንግዲህ ለገባው ሰው። እንግዲህ ኢክራምም እንደሚታወቀው ትናንትና በአዲስ ቻናል መታለች ማለት ነው። አዲስ ቻናል ይዛ በራሷ ቻናል መታለች ማለት ነው። እንግዲህ መልስ ነው ብላ ባፏ ባትናገርም ለሚገባው ሰው መልስ ይሆናል ብዬ አስባለሁኝና እንግዲህ አባቴንም እያሳመንኩት ነው፣ ነገሮች ሁሉ ይስተካከላሉ በፈጣሪ ፍቃድ እና እናንተ ኦዲየንሶች እንደምትፈልጉት እና እኔም እንደምፈልገው ይሆናል ብዬ አስባለሁኝ። የማይቆጨኝን ነገር ለማድረግ እየሞከርኩ ነው እና በፈጣሪ ፈቃድ ደግሞ ሁሉም ነገር ተስተካክሎ እንደማሳያችሁ እርግጠኛ ነኝ እያለች ትገኛለች። እና አሁንም ቢሆን ኢሳምና ኢክራም እንደማይለያዩ እየተናገረች ነው ማለት ይቻላል። ፋዘሯም ደግሞ የመረዳት እና እሷ ፋዘሯን ከማክበር የተነሳ በደንብ ግልጽ ሆና ስላላስረዳችሁ እና ስላላወራችሁ ነው ብዬ ነው የማስበው። እና ስለፈራችና ስለ ቤተሰብ ነው እንጂ እና ደግሞ ማለት ነው ትናንትና በስቲያ አህሙ እንግዲህ የተቀባበለ ጥይት ማለት ነኝ እፊቴ እንዳላገኛችሁ እያለ ነበረ ማለት ነው። አሁን ትናንትና ደግሞ ውሃ የነዲዴውን እሳቱ በውሃ አጥፍተውት ነው መሰለኝ እንዲያው ቀዝቀዝ ብሎ መጥቶ ነበረ። በነገራችን ላይ ልጅቷ ሪስፔክት የሚባል ነገር አልፈጠረባትም። እኔ በፊት ወዲያን ነበር እውነት ለመናገር ማለት ነው። የሰው ልጅ ለካ እንደው በጣም ነው የሚገርመው እውነት ለመናገር። መጀመሪያ ስትመጣ ከአህሙ ጋር በጣም ነበር ባንዲ እንደሆነ የምፈልገው እና አሁን ሪስፔክት የለም ጥራሽ። መልሷ ራሱ ከባድ ነው ማለት ነው። እና ደግሞ ማለት ነው አዲስ ነገር የአብርሽ አፍቃሪ ነኝ የምትለው መታለች ማለት ነው። እኔ ማን እንደቀሰቀሳት አላውቅም። እንግዲህ የተኝታም እንደቆየች አላውቅም። እንዲ አሁን ልጅ ሊወልድ ነው ሲሏት እንደገና እንቅልፏ በተንቅልፏ ነው። እኔ የእንቅልፏም ላይ እንዳለች አላውቅም። ብቻ እያቀባጀራት የሚሆን አላውቅም። እንዲያው ብቻ እየተሰቃየ እንትን እያለቀሰች ነው ምናምን እያታውኝ እላችኋለሁኝ። እኔ አሁን ታዲያ አንቺ ምን አርጉኝ እያልሽ እንደሆነ አልገባኝም። ማለትም እንዲሁ አሁን አግብቷል አገባኔ ነው አንቺን ነው ማገባዋልኝ ትላለች። እንግዲህ እንዲህ ህፃን ልጅ እንግዲህ ድሮ አለ አይደለ ህፃን እያለን አንቺን ነው ማገባው ምናምን ምንም ታላላቆቻችን አሉ አይደለ? እንደዛ ነው የሚመስለው ነገሩና የእውነት አይመስልም። የሆነ እንትን አላት ከኋላ ሴራ ነገር ያላት ትመስላለች እውነት ለመናገር። ትክክለኛ መረጃ ካላት ግን ከመጀመሪያው አፍቃሪ ከሆነች ከመጀመሪያው የት ነበረች የሚለው ነገር ነው